እንኳን ለ2018 ዘመነ ማርቆስ ለበዓለ መስቀሉ ለብርሃነ መስቀሉ በሰላም አደረሳችሁ እያልኩ ጉባኤ ቃናና ዘአምላኬ ቅኔ ፍቺውን ከነሙያው ይዤላችሁ ቀርብ ያለው። እንግዲህ መጽሔተ ግዕዝ ዩቲዩብ ገብታችሁ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ለሌሎችም እንዲደርስ በማድረግ ይህንን ዩቲዩብን ሰፋ እንድታደርጉልኝ በአክብሮት እጠይቃለሁ። እኒ ኢየሩሳሌም ገዳም አመ ወፈረ ጢሰ እሌኒ እንስሳ። እኒ ኢየሩሳሌም ገዳም አመ ወፈረ ጢሰ እሌኒ እንስሳ በብርሃን ወፃ እንግቡ መስቀለ መድኅን አንበሳ የሚል ነው። እንግዲህ ፍቺው ምንድነው የሚሆነው? የእሌኒ ጢስ እንስሳ ወይንም ላም ማለት ነው። እንስሳ ከኢየሩሳሌም ገዳም ተራራ በተሰማራ ጊዜ በብርሃን ወፃ እምግቡ መስቀለ መድኅን አንበሳ። የመድኅን የመድኃኔዓለም መስቀል አንበሳ ከጉድጓዱ ወይንም ካለበት ጉድጓድ ከዋሻው በብርሃን በቀን ወጣ ነው ይላል። እንግዲህ ሰሙ ምንድነው ከተባለ ያው አንበሳና እንስሳ አንበሳ እንስሳን ይመገባል፣ እንስሳ ደግሞ ለአንበሳ ምግባቸው ይሆናሉ ማለት ነው። እንስሳ ብሎ ለአንድም ለብዙም ይችላል ማለት ነው። አንድ ላም ወይንም በሬ ማለት ነው። በሬ በተሰማራ ጊዜ ወደዛ ሊግጥ ሊውል በዛ በተሰማራ ጊዜ ኮቴውን ይሰማና አንበሳው ደግሞ ከጉድጓዱ ይወጣል ማለት ነው። ለምን ቢባል ምግቡን ሊፈልግ ይወጣል። ምግቡ እንስሳ ነውና ከአራዊት ከእንስሳ ነውና ምግቡን የሚያገኙ የሚመገበው ስጋ ነውና፣ ስለዚህ ወደዚያ ወደ በብርሃን በቀን ወጣ ማለት ነው። ይሄ ለሰሙ ነው። ለወርቁ ደግሞ ምንድነው ከተባለ ህብር አዘል ነው። እንግዲህ እዚህ አካባቢ ብርሃን ወፃ እምግቡ ይሄ ወርቅ ይመስላል፣ ነገር ግን ህብር ነው። ይሄ ሁለቱንም የሚያቻችል ስለሆነ ነው ወፃ የሚለው ወጣ ተገኘ የሚለው ማለት ነው። ስለዚህ የመድኃኒታችን የኢየሱስ ክርስቶስ ደሙ የፈሰሰበት መስቀል ከ300 ዓመታት በኋላ በጉድጓድ ቆይቶ እንደገና በእሌኒ ደመራ አስደምራ በእሌኒ አማካኝነት መስቀሉ እያበራ ወጣ ነው። እያበራ ወጣ ከተቀበረበት ጉድጓድ እምግቡ ያለው እያበራ ወጣ ለማለት ነው። እንግዲህ ሙያው ደግሞ እማገባብ ፍቺው ከሙያው መነሻ ኢየሩሳሌም ገዳም ምሳሌ ገዳም ሰም ኢየሩሳሌም ወርቅ ተመስሎ የመነሻ ባለቤት አመ ያለው አብይ አገባብ ፍቺው ጊዜ ሙያው ማንጸሪያ ወፈረ ያለው አብይ አንቀጽ እንዳያስር አመ ይጠብቀዋል። ጢስ እንስሳ ምሳሌ እንስሳ ሰም ጢስ ወርቅ ተመስሎ የወፈረ ባለቤት እሌኒ የጢስ ዘርፍ ይሆናል ማለት ነው። በአንዳንድ ሰምና ወርቅ ጊዜ ጢሰ እሌኒ አይል እንስሳ እሌኒ ቢል የተመቸ ግን ነገር ግን የሰምና ወርቅ ሂደት እንደዚሁ መሄድ ይችላል። አንዳንዶቹ መምህራን ግን እንስሳ እሌኒ ጢስ ያስብላል እንጂ ጢሰ እሌኒ አይልም የሚሉ አሉ። ይሄ በሁለቱም እኔ ስለቀጸልኩት ነው። በአገባብ ፍቺው በቁም ቀሪው ሙያው ማድረጊያ ብርሃን የማድረጊያ ባለቤት ወፃ ያለው አንቀጽ ያስራል እንጂ አይሳብም። እማገባብ ፍቺው ከሙያው መነሻ ግብ የመነሻ ባለቤት መስቀል እንስሳ ምሳሌ እንስሳ ሰም መስቀል ወርቅ ተመስሎ የወፃ ባለቤት ይሆናል። መድኅን የመስቀል ዘርፍ ይሆናል። አሁንም እዚህ ጋር እንደዛ ነው። አንበሳ መድኅን መስቀል እንደዚህ የሚያደርጉ ይሆናል ማለት ነው። መስቀለ መድኅን አንበሳ ሲል ወርቆች ተናበው አይሆኑም። እንስሳ መድኅን መስቀል ቢል የቀና ይሆናል ለማለት ነው። ሌላው ዘአምላኬ ነው። ማዕረ ዕፀው መስቀል ዘመድኃኔዓለም ንብ እይትረከብ ዘእንበለ ጢስ እመቅበርት መዝገብ እስመታ ወፅኦ በጢስ እሌኒ ለማዕረ መስቀል እምግብ ነው። አሁን ምንድነው ይሄ? የንብ መድኃኔዓለም ከየእንጨቶች ላይ ማዕር መስቀል
እይትረከብ ዘእንበለ ጢስ እመቅበርት መዝገብ ያለ ጭስ ከቀፎ መቃብር ከቀፎ መቃብር ያለ ጢስ አይገኝም። እስመ ታወጽኦ በጢስ እሌኒ ለመዓረ መስቀል እምግብ ከጉድጓድ መስቀል ማርን እሌኒ በጢስ ታወጣዋለችና ያለ ጢስ አይገኝም ማለት ነው። እንግዲህ ንብ ይታወቃል። እንግዲህ መዓር ይሰጣል። ያንን መዓር ደግሞ የሚገኘው ደግሞ ብልህ የሆነ ሰው ጢስ ይዞ ወደ ንቦቹ ቀርቦ ንቦቹን ከማሩ ላይ ገለል አድርጎ ማሩን ያገኘዋል ማለት ነው። ሲያገኘው በካራ ወይንም በቢላ ይቆርጥና ወደዛ ወደ ያዘው ዕቃ ላይ ይወስድና ያወጣዋል ማለት ነው። ይሄ ይታወቃል። ለሰሙ ነው። ሰም ይሄ ነው እንግዲህ ምክንያቱም በነባራዊ ወይንም ዕለት ከዕለት የምንፈጽመውን ንግግርም የኑሮ ዘይቤያችንን ነው ሰምና ወርቅ በኑሮ ዘይቤያችን ላይ የተከተለ ነው ሰም የሚባለው ማለት ነው። ወርቁ ግን የዕለቱን ታሪክ ነው። ስለዚህ ምንድነው ንብና ማር ናቸው። አሁን የባህሪ ገጹ ይህ እነዚህ ገጸ ባህሪው የቀኔው ገጸ ባህሪ ንብና ማር ናቸው። ስለዚህ ከንብ ማርን ለማግኘት እንግዲህ ምንድነው ጭስ ይዞ መሄድ ያስፈልጋል ማለት ነው። ጭሱን ሲጨስበት ንቡ ገለል ይላል። ከዛ በኋላ ማሩ ይገኛል ማለት ነው። ይሄ ለሰሙ ነው። ለወርቁ ምንድነው ከተባለ ያው እንግዲህ በደመራው ጢስ ሰገደ ጢስ በጎልጎታ ይላል። በጎልጎታ የክርስቶስ መስቀል ባለበት ጢሱ ወደ ሰማይ ደርሶ እንደገና ደግሞ ወደ መስቀሉ ሰግዶ ጠቁሟል፣ አሳይቷል። ስለዚህ መዓር የተባለ መስቀል በጢስ ተገኝቷልና ስለዚህ ያለ ጢስ አይገኝም። እይትረከብ ማለት ያ ነው ማለት ነው። መዝገብ ያልነው ቀፎ ለማለት ነው። መቅበርት ደግሞ ያው የተቀበረበት ጉድጓድ ነው። ይህም ከ3 ምዕተ ዓመታት በኋላ ነው እንግዲህ ቆሻሻ ሲደፋበት ተራራ እስከሚያህል ድረስ ቆይቶ ከዛ በኋላ በጢሱ አማካኝነት በንግስት እሌኒ በልጇ በንጉስ ቆስጠንጢኖስ ደገኛው ንጉስ በሱ ፈቃድ መስቀሉ በጸፍጸፈ ሰማይ በሰማይ ላይ ታይቶ ከዛ በኋላ በቅናትና በምቀኝነት የተቀበረው መስቀል እንደወጣ የሚያመለክት ነው። ወደ ሙያው እንሂድ። መዓር መስቀል ምሳሌ መዓር ሰም መስቀል ወርቅ ተመስሎ እይትረከብ ባለቤት እፀው ያለው የመዓር ዘርፍ የሙሻ ዘርፍ ይሆናል ማለት ከእንጨቶች ላይ መዓር የእንጨቶች ላይ መዓር መስቀል ክላለ ሙሻ ዘርፍ ማድረግ እንችላለን ማለት ነው። አገባብ ስናወጣበት እንደ ተሳቢ ስንፈታው ከምናምን ብለን ላይ ወታች ብለን ስንፈታም እዚህ ዘርፉ ላይ ሙሻ ዘርፍ ማድረግ እንችላለን ማለት ነው። ዘአገባብ ፍቹ ዘርፍ አያያዥነቱ መስቀለ መድኃኔ ዓለም የሚያሰኝ መድኃኔ ዓለም ንብ ምሳሌ ንብ ሰም መድኃኔ ዓለም ወርቅ ተመስሎ የመስቀል ዘርፍ እይትረከብ ያለው አብይ አንቀጽ ማሰሪያ ያስራል እንጂ አይሳብም። እንበለን አዳማቂ እንበላ አገባብ ፍቹ ያለ ሙያ አቃላይ ጢስ ያቃላይ ባለቤት አገባብ ፍቹ ከሙያው መነሻ መቅበርት መዝገብ ምሳሌ መዝገብ ሰም መቅበርት ወርቅ ተመስሎ የመነሻ ባለቤት እስመ አገባብ ፍቹና ሙያው አስረጅነቱ ይትረከብ ላለው ታወጽኦ ያለው ማሰሪያ እንዳያስር እስመ ይጠብቀዋል። በአገባብ ፍቹ በቁም ቀሪ ሙያው ማድረጊያ ጢስ የማድረጊያ ባለቤት እሌኒ የታወጽኦ ባለቤት ለመስቀል ማርን ስላለ ለታወጽኦ ለአገባብ ፍቹን ሙያው ተጠቃሽ ተጠቃሽነቱ ታወጽኦ ላለው መዓር መስቀል ምሳሌ እንደዚህ አሁን ይሄ ተናቦ ይመሰላል ማለት ነው። ሁሉም የሚሰሙ ስላልሆኑ ማለት ነው። መዓር ሰም መስቀል ወርቅ ደግሞ ሰሙ ከላይ መሆን አለበት። አሁን መስቀለ መዓር ማለት አይቻልም። መዓረ መስቀል ብለን ነው። መስቀለ መዓር ካል መዓርን ካስቀደምን ማነው ከዘርፍ ካደረግነው መስቀልን ካስቀደምን አይ ገጸ ንባቡ
አይሆንም ማለት ነው። ሰሙን ነው የምናስቀድመው ማለት ነው። መዓርሰም መስቀል ወርቅ ተመስሎ የተጠቃሽ ባለቤት አገባብ ፍቺው ከሙያው መነሻ ግብ የመነሻ ባለቤት በማለት ሙያው ይሰጣል ማለት ነው። ሁላችሁም ሰብስክራይብ፣ ሼር፣ ላይክ በማድረግ ይህንን መጽሔተ ግዕዝ ሚዲያን ሁላችሁም እንድታሰፉልኝ እጠይቃለሁ። ይቆየን።